ከፍተኛ ድካም ላስቸገራችሁ ሰዎች የጣፋጭ ምግብ ፍቅር ከልክ በላይ ለሆነባችሁ የሆድ ድርቀት ላለባችሁ ለነፍሰ ጡር ሴቶች ደግሞ ከመውለዳቸው ከአንድ ወር በፊት ቢጠቀሙት ምጥን እንዳይበረታባቸው የሚያደርግ ፍራፍሬ ነው የምንመለከተው። እሱም ምንድነው? ቴምር ብዙ የሆኑ የጤና ጠቀሜታዎች አሉት። በጣም ብዙ ንጥረ ነገሮችን ይዟል። ዛሬ ስለ ቴምር በደንብ እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ቴምር እንደሚታወቀው በጣም ብዙ የሆኑ የጤና ጠቀሜታዎች አሉት። በጣም ብዙ የሆኑ ንጥረ ነገሮች በውስጡ አሉት። ቴምር ደግሞ ተፈጥሯዊ የሆነ ስኳር ነው የያዘው። ይሄ ተፈጥሯዊ የሆነ ስኳር ለጤና መጥፎ አይደለም። ስለዚህ ይህን ተፈጥሯዊ ስኳር በመጠቀም ጤናችሁን መጠበቅ ትችላላችሁ። በውስጡም ከፍተኛ የሆኑ ንጥረ ነገሮችን አለው ማለት ነው። ደረቅ ቴምርና እርጥብ ቴምር ቢኖር ደግሞ በጣም ጣፋጩ የትኛው ነው? ደረቁ ቴምር ነው ማለት ነው። ስለጣፈጠ ወይም ጣፋጭ ስለሆነ ብቻ መጥፎ እንዳልሆነም መገንዘብ መቻል አለብን ማለት። ቴምር በውስጡ ከፍተኛ የሆነ ንጥረ ነገሮችን ይዟል። ከነዚህም ንጥረ ነገሮች ውስጥ የመጀመሪያው ምንድነው? ኮፐርን ይዟል። ኮፐር ብዙ የሆኑ የጤና ጠቀሜታዎች አሉ። የመጀመሪያው የጤና ጠቀሜታ ምንድነው? የአጥንት ጤንነት የተጠበቀ እንዲሆን ያደርጋል። የነርቭ ጤንነት የተጠበቀ እንዲሆን ያደርጋል። የበሽታ የመከላከል አቅማችን ከፍ እንዲል ያደርጋል። አይረን ወይም ብረት የምንለው ከአንጀታችን በስርዓቱ እንዲመጠጥ ያደርጋል ማለት ነው። ሌላኛው የያዘው ንጥረ ነገር ምንድነው? ማግኒዥየም ነው። ማግኒዥየምን ስናስብ ሁሌ የምናስበው ነገር ምንድነው? የጡንቻ ጤንነት አይደለ? የነርቭ ጤንነት። ጡንቻችን ደግሞ ሪላክስድ እንዲያደርግ ወይም ጡንቻችን ዘና እንዲል የሚያደርገው ማግኒዥየም ነው። ማግኒዥየም እጥረት በሚኖርበት ሰዓት ላይ የእንቅልፍ እጦትም ይኖራል። ስለዚህ ማግኒዥየምን በበቂ ማግኘት ለምንም ይጠቅማል ማለት ነው? የእንቅልፍ ስርዓታችን ጥሩ እንዲሆን ያደርጋል ማለት ነው። ሌላኛው ቴምር በውስጡ የያዘው ነገር ምንድነው? ማንጋኔዝ የሚባል ንጥረ ነገር ይዟል። ይህ ማንጋኔዝ የሚባል ንጥረ ነገር ለምን ይጠቅማል? ለአጥንት ጤንነት በጣም አስፈላጊ ነው። ቁስል ቶሎ እንዲደርቅ ያደርጋል። ሌሎችም ብዙ የጤና ጠቀሜታዎች አሉት። ሌላኛው የያዘው ንጥረ ነገር ምንድነው? ፖታሺየም ነው። ፖታሺየም ብዙ የሆኑ የጤና ጠቀሜታዎችን ይሰጣል። ከነዚህም የጤና ጠቀሜታዎች ውስጥ የደም ግፊትን ለመቆጣጠር ይጠቅማል። ወደ ሴሎቻችን ምግብ እንዲደርስ ያደርጋል። ከሴሎቻችን ደግሞ ተረፈ ምርት እንዲወጣ ያደርጋል ማለት ነው። ሌላኛው ቴምር የያዘው ነገር ምንድነው? ቫይታሚን ቢ6 ነው። ይሄ ቫይታሚን ቢ6 ለምን ይጠቅማል? የበሽታ የመከላከል አቅማችን ከፍ እንዲል ያደርጋል እና የነርቭ ጤንነታችንን የተጠበቀ እንዲሆን ያደርጋል ማለት ነው። ቴምር በውስጡ ሌላ የያዘው ነገር ምንድነው? አሰር ወይም ፋይበር ይዟል። ይሄ ፋይበር ከፍተኛ የሆነ ፋይበር ነው። ብዙ የሆኑ የጤና ጠቀሜታዎችንም ይሰጠናል ማለት ነው። ቴምርን ስትመገቡ በቀን ውስጥ ማግኘት የሚገባችሁን አይረን ማግኘት ትችላላችሁ፣ ቴምርን ስለተመገባችሁ ብቻ ማለት ነው። እነዚህ ከላይ የተመለከትናቸው ምንድናቸው? ቴምር የያዛቸው ንጥረ ነገሮች ናቸው ማለት ነው። ቴምር የሚሰጠን የጤና ጠቀሜታ አለ። እነሱን በዝርዝር እንመልከት። የመጀመሪያው ምንድነው? የአንጀታችን ጤንነት የተጠበቀ እንዲሆን ያደርጋል። ይሄም በምን ምክንያት ነው? በያዘው አሰር አማካኝነት ወይም ፋይበር አማካኝነት ማለት ነው። እነዚህም ጠቀሜታዎች ምንድናቸው? የልብ ጤንነታችን የተጠበቀ እንዲሆን ያደርጋል። የደም የስኳር መጠናችን የተስተካከለ እንዲሆን ያደርጋል። ኤልዲኤል ወይም ሎ ዴንሲቲ ሊፖፕሮቲን የምንለው ከፍ እንዳይል ያደርጋል። ይሄም መጥፎ ኮሌስትሮል የምንለው ማለት ነው። ቶታል ኮሌስትሮል እንዳይጨምር ያደርጋል። ውፍረት እንዳይከሰት ያደርጋል። ቴምርን መመገብ የተለያዩ ህመም ተጋላጭነትን ይቀንሳል። ለምሳሌ ለኮሎሬክታል ሲኤ ተጋላጭነትን ይቀንሳል። ለቁጥር 2 ስኳር ተጋላጭነትን ይቀንሳል። ለስትሮክ ተጋላጭነትን ይቀንሳል። ለልብ ህመም ተጋላጭነትን ይቀንሳል ማለት ነው። ቴምር ሁለተኛ ስለሚሰጠን የጤና ጠቀሜታ እንመልከት። እሱ ምንድነው? ክሮኒክ ዲዚዞች እንዳይከሰቱ ያደርጋል። በምን ምክንያት ወይም ክሮኒክ ዲዚዝ እንዳይከሰት የሚያደርገው? በውስጡ በያዘው አንቲኦክሲዳንት አማካኝነት ማለት ነው። እነዚህ አንቲኦክሲዳንቶች ለምንድነው የሚጠቅሙት? ከሰውነታችን ውስጥ ያሉትን ፍሪ ራዲካሎች ለማስወገድ ነው። ፍሪ ራዲካሎች ምንድናቸው? አንስታብል ሞለኪውሎች ናቸው። ስቴቢላይዝ ራሳቸውን ለማድረግ ደግሞ ምንድነው የሚያደርጉት? ኤሌክትሮን ይሰርቃሉ። ከማን? ከሴሎቻችን ማለት ነው። ያን የሰረቁትን ኤሌክትሮን በመውሰድ ራሳቸውን ስቴብል ያደርጋሉ። እነዛ የተሰረቀባቸው ሴሎች ደግሞ ምን እየሆኑ ይመጣሉ? ዲኤንኤያቸው እየተጎዳ ይመጣል ማለት ነው። ዲኤንኤያቸው መጎዳቱ ደግሞ የተለያዩ ህመሞች እንዲከሰት ያደርጋል ማለት ነው። እነዚህ ህመሞች ምንድናቸው? የተለያዩ አውቶሚን ዲዚዞች ይከሰታሉ። የተለያዩ ኢንፍላሜሽኖች ይከሰታሉ። ካታራክት ይከሰታል። ስለዚህ እነዚህን ፍሪ ራዲካሎች በማስወገድ እነዚህን ህመሞች ያስቀርልናል። ምን? ቴምርን መመገብ ማለት ነው። ቴምር የያዛቸው አንቲኦክሲዳንቶች እነማን ናቸው? ካሮቲኖይድ የሚባል አንቲኦክሲዳንት አለው። ፍላቪኖይድ የሚባል አንቲኦክሲዳንት አለው። ፋይኖሊክ አሲድ የሚባል አንቲኦክሲዳንት አለው። እነዚህን አንቲኦክሲዳንቶች በመመገብ ምን ማድረግ እንችላለን? ጤናችንን መጠበቅ እንችላለን ማለት ነው። ሶስተኛው ቴምር የሚሰጠን የጤና ጠቀሜታ ምንድነው? ብሬናችን ጤንነቱ የተጠበቀ እንዲሆን ያደርጋል። ብሬናችንን ጤንነቱን እንዴት ነው የሚጠብቀው የሚለውን እንመልከት። እንደምናውቀው አንቲኦክሲዳንት አለው ብለናል አይደለ? ቴምርን መመገብ ምንን ይከላከላል ማለት ነው? ኢንፍላሜሽንን ይከላከላል። ኢንፍላሜሽንን የት ላይ ይከላከላል? ብሬናችን ላይ ይከላከላል። ኢንፍላሜሽንን መላ ሰውነታችን ላይ
ይከላከላል ማለት ነው። ብሬናችን ላይ ኢንፍላሜሽን ካልተከሰተ ደግሞ የተለያዩ ህመሞች አይከሰቱም። ነገር ግን ኢንፍላሜሽን ሲከሰት ምን ይከሰታል? ፓርኪንሰንስ የምንለው በሽታ ይከሰታል፣ አልዛይመር የምንለው በሽታ ይከሰታል ማለት ነው። ስለዚህ ቴምርን በምትመገቡበት ሰዓት ላይ እነዚህ ህመሞች እንዳይከሰቱ ያደርጋል ማለት ነው። ቴምርን መመገብ ሌላ የሚሰጠን ጥቅም ምንድነው? ትኩረታችንን እንድንጨምር ያደርገናል። የአእምሯችን ጤንነት የተጠበቀ እንዲሆን ያደርጋል። ነገሮች ላይ ትኩረት አድርገን እንድንሰራ ይጠቅመናል ማለት ነው። ስለዚህ ይህን ጥቅም ማግኘት ትችላላችሁ ማለት ነው። አራተኛው ከቴምር የሚገኘውን የጤና ጠቀሜታ እንመልከት። እሱም ምንድነው? ምጥ እንዳይበረታ ያደርጋል ነፍሰ ጡር ሴቶች ላይ ማለት ነው። በሚያመጡበትም ሰዓት ኢነርጂ እንዲኖራቸው አቅም እንዲኖራቸው ያደርጋል። ምጥ እንዳይበረታ ቢያደርገው በምን ምክንያት ነው የሚለውን ነገር እንመልከት። ቴምርን በምትመገቡበት ሰዓት ላይ ኦክሲቶሲን ሪሴፕተር የሚባል አለ። ያን ኦክሲቶሲን ሪሴፕተር ምን ያደርገዋል? ስቲሙሌት ያደርገዋል፣ ያነቃቀዋል። ኦክሲቶሲን እንደምናውቀው ለምን ይጠቅማል? ለምጥ ይጠቅማል። ምጥ መርፌ ተብሎ የሚሰጠውም ኦክሲቶሲን ነው። ስለዚህ ያንን ቴምር በምትመገቡበት ሰዓት ላይ ይሄንን ኦክሲቶሲን ሪሴፕተር በማነቃቃቱ ምክንያት ኦክሲቶሲን እንዲመረት ያደርጋል። ያችም እናት ምጧ እንዳይበረታባት ያደርጋል ማለት ነው። ሌላኛው በምታመጥበት ሰዓት ላይ ምን እንዲኖራት ያደርጋል? አቅም እንዲኖራት ያደርጋል ማለት ነው። ይህን ጥቅም ለማግኘት ነፍሰ ጡር ሴቶች መቼ ነው መመገብ ያለባቸው? ቴምርን ከመውለዳቸው ከ1 ወር በፊት ማለት ነው። በየቀኑ ከ2 እስከ 3 ፍሬ ቴምርን በመጠቀም ምን ማድረግ ይችላሉ? ይህንን ጥቅም ማግኘት ይችላሉ ማለት ነው። ምጥ እንዳይበረታባችሁ፣ በምጥ ሰዓት ደግሞ አቅም እንዲኖራችሁ ቴምርን መመገብ በጣም አስፈላጊ ነው ማለት ነው። አምስተኛው ቴምርን መመገብ የሚሰጠን የጤና ጠቀሜታ እንመልከት። ይህ ምንድነው? ቆዳችን ቶሎ እንዳያረጅ ያደርጋል። በምን ምክንያት? በውስጡ በያዘው ፋይቶ ሆርሞንስ አማካኝነት ማለት ነው። ይሄ ፋይቶ ሆርሞንስ ቆዳችን እንዳይሸበሸብ እንዳያረጅ ያደርጋል። ስለዚህ ቴምር መመገብ የቆዳ እርጅናችንን ምን ለማድረግ ይጠቅመናል ማለት ነው? ለማዘግየት ይጠቅመናል ማለት ነው። የስኪን ኬር ፕሮዳክቶችን የሚያመርቱ ተቋማትም ይህንን ፋይቶ ሆርሞንስ ምን ውስጥ ይጨምሩታል? ፕሮዳክታቸው ውስጥ ይጨምሩታል ማለት ነው። ምንን ለማግኘት? ይህንን ጠቀሜታ ለማግኘት ማለት ነው። ስድስተኛ የሚሰጠው ጠቀሜታ ምንድነው? ጣፋጭ ምግብን እየተመገባችሁ የተቸገራችሁ ሰዎች ቴምርን በመመገብ ያን የጣፋጭ ምግብ ፍቅራችሁን ምን ማድረግ ትችላላችሁ? ማስወገድ ትችላላችሁ። ስለዚህ የጣፋጭ ምግብ ፍቅራችሁ ከፍ በሚልበት ሰዓት ምን ማድረግ አለባችሁ? ቴምርን መመገብ ነው። ቴምር ምን ስላለው ነው? ሎ ግላይሴሚክ ኢንዴክስ ስላለው ነው። ይሄ ምንድነው የሚያደርገው? ቴምርን በምትመገቡበት ሰዓት ላይ የግሉኮስ መጠናችሁ ቀስ እያለ ነው ከፍ የሚለው። ነገር ግን እነዛን ጣፋጭ ምግቦች በምትመገቡበት ሰዓት ላይ ግሉኮስ ስፓይካችሁ ምንድነው የሚለው? ባንዴ ነው ከፍ የሚለው ማለት ነው። ይህም የጣፋጭ ምግብ ፍቅራችሁ በጣም እየጨመረ እንዲመጣ ነው የሚያደርገው። የጣፋጭ ምግብ ፍቅራችሁ ከፍ በሚልበት ሰዓት ምን ማድረግ አለባችሁ? ቴምርን በመመገብ ምን ማድረግ ትችላላችሁ? ያንን የጣፋጭ ምግብ ፍቅራችሁን ማስወገድ ትችላላችሁ ማለት ነው። በዛሬው ቪዲዮ ስለምን ተመልክተናል? ቴምር ስላለው ንጥረ ነገር ተመልክተናል። ቴምር ስለሚሰጠን የጤና ጠቀሜታዎች ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።